ሰላም ሰላም ውዴች እንዴት ናችሁ? እንዴት ቆይታችኋል? ሰላም ናችሁ? የሲፈፍራው ቤተሰቦች እንዴት ናችሁ? እኔ ያለሁ እንዴት ናችሁ? አገሩ ሰላም ነው? ስራ ሁሉም ነገር ሀገር ውስጥም ውጭ ሀገርም ያላችሁ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ? ይኸውላችሁ እኔ በሀገራችን ደንብ ልብስ እያጠብኩ ነው እላችኋለሁ። ያጠብኩትን ልብስ አያችሁ? ጎበዝ ነኝ። አያችሁ? እስማ አማራ እዚህ ጋርም አለ። በቃ ልብስ እያጠብኩ ነው እላችኋለሁ ዛሬ። እና ሀገራችን ላይ እንደዚህ ነው አሉ ልብስ የምታጠበው አሉ ሳይሆን የምታጠበው እላችኋለሁ ውዴዎቼ። አብረን ልብስ እናጥባለን ማለት ነው እላችኋለሁ። እስከ መጨረሻ ተከታተሉኝ። እና እንደዛ ነው በቃ። ማሽን ግዙልኝ እስቲ በቃ እንደው ካዘዘንኳችሁ ማሽን ግዙልኝ። በእጅ ነው ይሄን ሁሉ ያጠብኩት አያችሁ። ብቻዬን ማለት ነው። እዚህ ጋርም አለ አያችሁት? አያችሁት? እንደዚህ ነው እላችኋለሁ። እያጠብኩ ነው ብቻ እና ውዶቼ እንዲህ እላችኋለሁ። እንዴት እንደማጥብ ልብሱን አሳያችኋለሁ ማለት ነው። እያያችሁት ማሳያችኋለሁ ያጠብኩትን ማለት ነው። አሁንም አልጨረስኩም። ማታ ላይ ነው፣ ቀን ላይ ፀሐይ ነው። ድምጼ ይሰማል ግን ቀን ላይ ፀሐይ ነው። ስለዚህ እኔ የማጥበው ወደ ማታ አካባቢ ነው ማለት ነው። ስለዚህ ውዶቼ ከዚህ ነው በቃ በእጃችን የምናጥበው ልብስ እችልበታለሁ። አረሰውማ እና ያዘናችሁልኝ ሰው ካላችሁ እንደውም ማለት ነው እንደው ማሽን ብጤ ነገር እንደው እንደው የደረሰኝ ማለት ነው እላችኋለሁ። እና የምወዳችሁ ለዚህ ነው እላችኋለሁ። እየታጠበ ነው እንደምታዩት እንደዚህ ትጨምቃላችሁ። አሽቻለሁ ሁሉንም ነገር ማለት ነው። እያጠብኩ ማለት ነው። ድክም ስለኝ ነው። ለምን ለቤተሰቦች ያልነግራቸው ሊያግዙኝም ይችላሉ ብዬ ወደ እናንተ መጣ ማለት ነው እንጂ ማለት ነው ነበር ብቻዬን እያጠብኩ ነበር ማለት ነው። ብዙ ልብስ ነው ያጠብኩት እና ልብሱ ደግሞ እዚያ ጋር ስጠራቀም በጣም ያስጠላል እላችኋለሁ ውዶቼ። እንደምታዩት ነው። እንደ ሀገራችን ላይ በማሽን የሚያጥቡትም ይኖራሉ የዳላቸው ወይም ደግሞ ምን ልበላቸው እንግዲህ ማሽን ለመግዛት አሁን ስንት ሺህ ብር ገብቷል አሉ። ስናንችልም በእጃችን እንጠብ እንጂ እላችኋለሁ ውዶቼ። አልቻልም ገባሽ በሱ። ስለዚህ ያለኝ አማራጭ እጄን ማሽን ያርገው ጤና ይስጠኝ ማጠብ ነው ማለት ነው። ድምጼ ይሰማችሁ አይሰማችሁ አላውቅም እላችኋለሁ ውዶቼ። ደከመኝ ነው አግዙኝ ደከመኝ እንደዚህ ሁሉም ጠብቃላችሁ እንደዚህ አብረን እናሰጣለን ማለት ነው። እንደምታዩ ላሰጣል ይሄም ነው ማለት ነው። እዛ ሰጥቼ መጣሁ ማለት ነው። እና ውዶቼ እንዴት ነው ታዲያ የሀገር ውስጥ ስራ ወይስ በመዳም ማሽን ማጠቡ ይሻላችኋል? እንደኔ ሀገራችሁ ላይ ገብታችሁ በእጅ እንደዚህ ማጠብ ይሻላችኋል? ምረጡ። ገርሞኝ እኮ ነው ደግሞ ውዶቼ ታግዙኛላችሁ ብዬ ወደ እናንተ ሲደክመኝ የመጣሁት ከእናንተ ለካ ቤተሰቦችን ይናፍቁኛል እና ለምን ከነሱ ጋር አላጠብም ብዬ ብቅ አልኩኝ እላችኋለሁ። በጣም እዚህ ጋር ሁሉም ነገር ማለት ነው በእጅ ነው
እቃ የምታጠበው በእጅ ነው። ልብስ የምታጠበው በእጅ ነው። እጃችን እናቴ እግዚአብሔር ይስጣው። እጄ ባይኖር ኖሮ ምን ሆነ ነበር? እና በዚህ ላቸው የሀገር ውስጥ ኑሮ እንደዚህ ነው ማለት ነው። የምወዳችሁ የምን በማሽን የምን ሁሉም ነገር ይከብዳል የኔ ውዶች። ኧረ አይከብድም። ከመዳም ቤትስ ይሻላል። የራሳችሁ ስራ አይከብድም። ምክንያቱም በፈለጋችሁበት ሰዓት ስለምትሰሩ ብዙም አይከብድም። ስለዚህ አትፍሩ። እሺ በሉ አትፍሩ። አውቄ ነው ምንም አይከብድም። ይሄ ለራሳችሁ ብላችሁ ለራሳችሁ ስለምትሰሩ ምንም ከመዳም አስሬ መጣላት አይገልጥም ማለት ነው። ስለዚህ የወዳችሁ ውዶች እንደኔ ልብስ የምታጠቡ ካላችሁ ልብስ እናጥባለን ብዬ ልለጥፍ እንዴ? ካዘጋችሁኝ ያጥባለሁ አይሻልም? እና በዚህ ደግሞ የኔ ውዶች አሁን ወላችሁ እንደዚህ አንዳንዴ ይሰለችና በእጅ ማጠቡ ምን መዳም ቤት ይሻላል እንዴልና መመለስ እንፈልጋለን። ምን ትሉኛላችሁ? አትመለሺ እዛው ስሪ ነው የምትሉኝ ወይስ መዳም ቤት ነይና እግርሽን ዘርግተሽ ቁጭ በይ ነው የምትሉኝ? ንገሩኝ። አይዞሽ እናንተ ትመክሩኛላችሁ ብላችኋል። ምክንያቱም እኔ እስካሁን እንኳን ያው ኑሮ ውድ ነው ቢባል እኔ አላስጠላኝም። ምክንያቱም ሀገሬ ላይ ስለሆንኩ ብዙ ምንም የመረረኝ ነገር የለም እስካሁን። ግን አንዳንዴ ይደብራል። በቃ ለስራ ምንም ስራ እቤት ነኝ በቃ እንዳልኳችሁ ምሰሩ ግራ ይገባችኋል። ምን እንደሚሰራ እስቲ ለእናንተ ትችላችሁ። ምን ልስራ እዚህ ላይ የሆነ ነገር ስሪ ነው የምትሉኝ ወይም ደግሞ ተመለሺ ነው የምትሉኝ? ንገሩኝ እስኪ ውዶቼ። እንደዚህ እላችኋለሁ እንደሚወደላችሁ ላርጎ አለ እንደኛ እዛ ጋር ምንድን ነው የሚባለው? እዚህ ላርጎ ነው። ምን ይሁን ምን ልብስ ነው የምትጠቀምበት እላችኋለሁ። በጣም ልብስ ያስለቅቃል። ከዛ በሳሙና ተሽትና መጀመሪያ ዘፋ ያቀታችሁ ታውቃላችሁ። ለዚህ የሀገራችን ልብስ የምታጠበው እላችኋለሁ ውዶች። የምወዳችሁ እና አግዙኝ ስወዳችሁ። ጎበዝ ነኝ ልብስ ሰራ ጎበዝ ነኝ ወይ ተናገሩ እንጂ ኮመንት ስጡ። አለበለዚያ ሁለተኛ ልብስ ልባላላጥም በቃ ተዋል አቆሙ። ምን ነሽ ትችላለሽ ካላችሁ ማስታወቂያ አለጥፋለሁ። እዚህ ቤት ልብስ ለስንት ብር እናጥባለን? አጥበና ድርቀት ፎከሰን እናያለን። አይቻልም ነው እንደዚህ ልብስ አጥበን እናሰራለን። በጣም የሚያቀለው ወፍራም ልብስ ማጠብና ጂንስ ማጠብ ደስ ይልት እንደምን እውነቴን ነው የምላችሁ ውዶች። በጣም ነው የሚያስጠላኝ ናቸው። በጣም ምን ትላላችሁ? በጣም የሚያደርገው የወንድ ጂንስ ማጠብ እውነቴን ነው ጥልቅ ያደረኩት ነገር ነው የወንድ ጂንስ። ከዛ ይሄ እዚህ ዘፈዘፈ ዘርዘፍ ይደረግና ዘርዘፍ ተደርጎ ተጣላል። ጂንስ ይላችሁ ጂንስ ማጠብ ነው የሚያስጠላኝ። እውነቴን ስነግራችሁ የሀገሬ ሰው
يا برئسي رأنو عجز زفن ده قنور يزفن كنا كلام هذا أكتر بس سوي جدو لا بلا قرأت لك سنتين يا شيخ جنس دمه لك በጣም ይለቃሉ እና ነጮቹ መጀመሪያ ስላጠፉት የሚለቀው ሰዎች ደግሞ ተጨረሻ ላይ ያጠፋል ነው ማጨረስ እንደዚህ ስትታርግና ገና ታሙና መታለው ወራፋሽ ገና ይመታል ይዘፈዘፋል ብቻ እንዳልኳችሁ ጂንስ ምናምን ማጣት በጣም ያስጠላል። አላሳዝን ብቻ እንደዚህ ሳጣ አዳሽ ያሰለኛል መሰለኝ። ምን አለ የኔ መዳም ምትመጣ እዚህ ምን አባቷ ልብስ አታጥብም አሁን እዚያ ጋር ብትመጣ ጠብልኝ እማታ እኛ እንዲህ ስታዘና ነበር ምን ትሆናለች? ያው በእጃችን ነው እኛ እናጥበው ብንላት አታጥብም። እስኪ ንገር አውዶች የሚለቅ ልብስ ስለሆነ እሺ የለውዶች ጥቁር ልብሶች በጣም ይነቃል። በራፋሽ ካለና እዛ እንደፈና ሰፈሰፋ ማለት ነው። ቦይ ይዞት ይሄዳል ማለት ነው። እንዳልኳችሁ የሚወዳችሁ ውዶቼ ታለቀልቃላችሁ የተዘፈዘፉት ወደዚህ እንደዚህ ታደርጉና ይሄ ወደዚህ ታደርጉና ስንቴ ነው ማሸው መሰላችሁ? ደጋግሜ ነው ሽተማራ ታሻል ወደዚህ ያልፋል እንዳልኳችሁ ነገር ካለ ደግሞ ይመታል በሳሙና ምን የለም የታክሲ ልብሶች ናቸው ታርጋቸው እና ንገሩኝ እስኪ እዚህ ልብስ እንደዚህ ከምታጥቢ ወደ መዳም ቤት ተመለሽ ነው የምትሉኝ ወይስ እዛ ሆነሽ ስለ ነው የምትሉኝ? እናንተ ምክር ነው ፈልገው ውዶች የምወዳችሁ የማከብራችሁ ግን አገራችን አንዳንዴ እኮ ደስ ይላል ስትፈልጉ ስለምትሰሩ ብዙም አያስጠላልቅም። እኔ ልብስ እስካጥቦ ነው እንጂ በእጄ እስክትም ልብስ ማጠብ ደስ ይለኛል። ነገ ነገር ብዙም አያስጠላልቅም። ምክንያቱም እንኳን የራሴ ልብስ መዳም ምናምን ስናገር ስንቶቹ ሳንጠል ተሳቆነ እላችኋለሁ ውዶች የምወዳችሁ ውዶች እንደምታዩት ማለት ነው። አያችሁት? እና በጣም ነው ድድድድ ማረጋቸው የምወዳቸው ውዶች። ከዛ እዚህ ይታሻል ከዛ ለቀለቀለ
ولا የምወዳችሁ እዚህ ጋር ምን ለቀለቅ ልብሳት ማለት ነው። ያና ያንጧ ጥጥ አድርገን ያወጣን በኋላ እንጨምቃለን። ማሳጣን ነው እያሰጣን ነው። ልብስ እያሰጣን ነው። እንደምትመለከቱት ጭምቅ ታሪክ ይጣላል። በጣም ብዙ ልብስ ነው ያጠፋሁት ውዶች። ድክም ማለት እንደው ድክም መዘራ ያሳዝናል መሰለኝ። የምወዳችሁ እንደምታዩት ነው። ገና እነዚህ ይታሻሉ። እነዚህ ጂንሶች ናቸው ትላላችሁ። በጣም ያደክማል በጣም እና ውዶች አያችሁት ያጠፉትን ልብስ። እውነቴን ነው የምነግራችሁ፣ በጣም ብዙ ልብስ ነው ያጠፉት። ውይ ያሰኛል። እና እንደዛ እላችኋለሁ። ጎበዝ ነኝ፣ እንደምታዩት ጎበዝ ነኝ። ልብስ ነው ያጠፍኩት። እንደምታዩት በጣም ብዙ ልብስ ነው ያጠፍኩት ማለት ነው። በጣም ብዙ ልብስ ነው ያጠፍኩት እንደምታዩት ማለት ነው። በጣም ብዙ ልብስ ነው ያጠፍኩት። ይሄን ይመስላል። ገና እዛም እያሰጣሁ ነው። ገና አልጨረስኩም። አሁን ራሱ
ባለ ውዶች ይሄን አልካሳያችሁ የሀገራችን ኑሮ ይበቃችኋል እላችኋለሁ። ውድድ ነው ማረጋችሁ። ሰላማችሁ ብዝት ብላውንም አልጨረስኩም። አያችሁ ሲያሳዝን ግን ባል ውድድ አረጋችኋለሁ። እሺ ውዶች ሰላማችሁ ብዝት ይበልልኝ። ባይ 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 ባይ